አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንደምን አላችሁ? ሰላም ያላችሁበት ብያለሁ። በባለፈው በቃል መሰረት አልቃኢደቱ ኑራንያ ክፍል እያደረኩኝ ምለቅ ይሆናል ብዬ ነበረ። ኢንሻአላህ በዛሬው ቪዲዮአችን ደግሞ አልቃኢደቱ ኑራንያ ከክፍል 1 ጀምረን እናነባለን ማለት ነው። አልሐምዱሊላሂ ረቢል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። እንግዲህ በደንብ ያው ባጭሩም ቢሆን በሰፊውም ባይሆን ዞሮ ባጭሩ ዞሮ ሳላበዛ ስለ አልቃኢደቱ ኑራንያ በባለፈው ቪዲዮ በደንብ አድርጌ ተናግሬያለሁ ብዬ አስባለሁ። ዛሬው ደግሞ ያው ብዙ ንግግር ሳላበዛ ወደ ትምህርት ይገባለሁ ማለት ነው። እንግዲህ አደርሱል አወል የአረበኛ ፊደላቶች በተናጠል ነው የምናየው ማለት ነው። እነዚህን ፊደላቶች በደንብ መለየት ይኖርብናል ማለት ነው። ስህተቶች ብዙ ሰዎች የሚሏቸውን ስህተቶች እነግራቸዋለሁ። ስህተታችንን ማረም ይኖርብናል ማለት ነው። አዑዙ ቢላሂ ሚነ ሸይጧን ረጂም ቢስሚላሂ ረሕማን ረሒም አደርሱል አወል ሑሩፉል ሂጃኢል ሙፍረዳ ክፍል 1 የአረበኛ የተናጠል ፊደላቶች ማለት ነው። ألف باء تاء ثاء جيم حاء خاء دال ذال راء زاء سين شين صاد ضاد በቂ ነው። ለዛሬ ይህን የሶስት መስበር በቂ ነው ማለት ነው። ያው ጀማሪዎች እየደጋገማችሁ መቅራትና በልብ ብላችሁ ማየት ይኖርባችኋል። ምክንያቱም እያንዳንዱ የአረበኛ ፊደላቶች መነሻቸው ከዚህ ስለሆነ ማለት ነው። ስለዚህ እደግመዋለሁ። ቢስሚላሂ ረሕማን ረሒም አደርሱል አወል حروف الهجاء المفردة ألف باء تاء ثاء እዚህ ጋር ስህተት አለ። ምንድነው ስህተቱ? ሳ አይባልም፣ በጥርስ አይባልም፣ በምላሳችን ነው የምንለው። የሶስት ነጥብ ያለው ታ ነው የምንለው። ታ እንላለን። ጂም ሐ ነው የምንለው። ይሄ ደግሞ ከ አይባልም። በጉሮሮ ነው የሚባለው ማለት ነው። በላይኛው ክፍል እንላለን። ዳል ዛል፣ ይህም በምላስ የሚባለው ዛል ነው። ራ ዛ ሲን ሺን ሷድ ዳድ። ይህን ይመስላል። እየደጋገማችሁ እዩት፣ በደንብ አድርጋችሁ ተማሩ። ለዛሬው ይሄ በቂ ነው። በክፍል 2 ደግሞ በቀጣይ ያለውን ይዤ ቀርባለሁ ማለት ነው። ይህን ቪዲዮ ለሰው ይድረስ፣ ላይክ አድርጉት፣ ሼርም አድርጉት። ብቻ መልካም ነገር ሼር እያጣ ነው። እስኪ ሼር በማድረግ እንበረታ እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።